እነዚህን አገላለጾች ታውቋቸዋላችሁ። እንዴት ብደፍር፣ መስመር አትለፍ፣ ከቁጥጥር ውጪ ነው፣ ቃሌን አጠምዝዝ ለማለት ከፈለጋችሁ በእንግሊዝኛ እንዴት ትላላችሁ? የመጀመሪያው እንዴት ብደፍር ነው ለማለት ከፈለጋችሁ how dare you how dare you how dare you ትላላችሁ ማለት ነው። መስመር አልፈሃል ለማለት ከፈለጋችሁ መስመር አልፈሃል የሆነ ገደብ ይኖረናል አይደል? አሁንስ ገደብ አለፍኩ ለማለት ስትፈልጉ ደግሞ አልፈሃል ለማለት ስትፈልጉ you have crossed the line. You have crossed the line. Next one ከቁጥጥር ውጪ ነው ለማለት ከፈለጋችሁ የሆነ ነገር ከቁጥጥር ውጪ መሆኑን መግለጽ ከፈለጋችሁ ደግሞ it is out of control. It is out of control ትላላችሁ። ከቁጥጥር ውጪ ነው ለማለት ስትፈልጉ ማለት ነው። ኔክስት ዋን ቃሌን አጠምዝዝ ለማለት ከፈለጋችሁ ደግሞ ቃሌን አጠምዝዝ ያላችሁን ነገር በሌላ በኩል ሲረዳባችሁ የሆነ ሰው ምን ትሉታላችሁ? don't twist my words ማለት ትችላላችሁ ማለት ነው። እስኪ እናንተ ምንድነው የሚያጣድፍ በሉኝ። እስኪ ምንድነው የሚያጣድፍ ብላችሁ ኮሜንት ሴክሽን ላይ ጻፉልን።